ግራም ነፈሰ ቀኝም ነፈሰ ልጅ የአባቱን ቦታ አፈሰ። ይሄ የዛሬው የኢራኖች አባባል ነው። የአባቱን ቦታና ስልጣን የተቆጣጠረው ሙጂታባ አሊ ሀሚኒ በይፋ የኢራን ሱፐር ሊደር ሆኖ መመረጡን በትናንትናው ዕለት የኢራን ባለስልጣናት እንዲሁም በተጨማሪ ደግሞ የኢራን ሚዲያዎች ሲዘግቡት ነው ያደሩት። ይህ ሰውዬም እንግዲህ በመጀመሪያው በአባቱ በነበረበት ጥቃት ላይ እንግዲህ ህይወቱ አልፏል ሲባል ነበረ። ከዛ በኋላ ሰርፕራይዝሊ እንግዲህ ሰውየው እንዳልሞተም ተነግሯል። በቀጣይም ቦታውን ተመርጧል፣ የአባቱን ቦታ ተቆራጧል የሚሉ ዜናዎችም ወጥተው ነበረ። በድጋሚ ተሽሎ ከትናንት በስቲያም ጉዳት እንደደረሰ ተዘግቦ ነበር። ነገር ግን በዚህ ሰዓት የኢራን አያቶላ በመሆን መመረጡ ነው በዛሬው ዕለት እየተነገረ የሚገኘው። ከ35 ዓመት በላይ አባቱ አገልግለው ነበረ የኢራንን ስልጣን ይዘው ማለት ነው። አሁንም በተጨማሪ ከ35 ዓመት በኋላ የሀሚኒ ስም በዛው ስልጣን ወይም ደግሞ በዛው ወንበር ላይ መቀጠሉ ነው እየተነገረ የሚገኘው። አሁን እንግዲህ የሚቀረው የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንዲሁም የእስራኤሎች ውሳኔ ምን ይሆናል ነው። እንደሚታወቀው ይህ ስልጣን ከመሾሙ ከሰዓታት በፊት ማለት ነው ዶናልድ ትራምፕ እኛ ይሁን ካላልን እኛ ካልመረጥን በጭራሽ ኢራን ሱፐር ሊደሯን መምረጥ አትችልም የሚሉ መግለጫዎችን አውጥቶ እንደነበር ይታወቃል። ከዚህ ቀደም እንግዲህ የአሊ ሀሜኒ ልጅ በጭራሽ ተቀባይነት የለውም እንዲሁም ደግሞ በፍጹም የኢራን ስልጣን አይረከብም የሚሉ ዜናዎችን አውጥቶ ነበረ። አሁን በቀጣይ ምን ያደርጋሉ የሚለው ነገር እየተጠበቀ ይገኛል። እናንተስ በዚህ ጉዳይ ላይ ሀሳብ አላችሁ? የኮሜንት ላይ አጋሩኝ። እስከምመለስ ድረስ ግን የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆንላችሁ።